የሳይበር ወንጀልን ልዩ የሚያደርገው ራሳችንን ለመጠበቅ ከምንጠቀምባቸው ሶፍትዌሮች ጋር በፍጥነት የሚለዋወጥ መሆኑ ነው። ታዋቂነት ካላቸው ተኩላ ታዳጊዎች ተብለው ከሚጠሩ ወደ ከፍተኛ ደረጃ የተደራጁ በመንግስት የሚደገፉ ወይም በኮርፖሬት አይነት የወንጀል ድርጊቶች ተሸጋግሯል። ባንክ ለመዝረፍ ያቀደ ሰው በባንክ ውስጥ በአካል መገኘትና ህይወቱን አደጋ ላይ መጣል የሚጠበቅበት ሲሆን በአንድ ጊዜ አንድ ባንክ ብቻ ነው መዝረፍ የሚቻለው። በሳይበር ወንጀል አጥቂው አንድ ጊዜ ብቻ ትክክል መሆን አለበት። ተከላካዩ ወይም ተጠቂው ደግሞ 100% ትክክል መሆን አለበት። አንድ አውቶማቲክ ማልዌር በአንድ ጊዜ በሚሊዮን የሚቆጠሩ የአይፒ አድራሻዎችን መመርመር ይችላል። ጥቃት ለመጀመር የሚያስፈልገው ወጪ በቢሊዮን ከሚቆጠሩ ጉዳቶች ጋር ሲነጻጸር በዚህ ግባ የሚባል አይደለም። ሁለተኛው የሳይበር ወንጀል ባህሪ ድንበር አልባ መሆኑ ነው። የሳይበር ወንጀል በተፈጥሮ ከዓለም አቀፍ ደረጃ የራቀ ነው። በሌጎስ ወይም በሴንት ፒተርስበርግ የሚኖር አጥቂ ካለበት ሳይንቀሳቀስ በቺካጎ ወይም በቶኪዮ ያለን ድርጅት ኢላማ ማድረግ ይችላል። ይህ ከፍተኛ የህግ እንቅፋት ይፈጥራል። ሌላው ደግሞ ቢኢሲ በአማርኛው የንግድ ኢሜይል ስምምነት ነው። የንግድ ድርጅቶች ለክፍያ የሚፈቀድ የንግድ ገንዘብ ዝውውር እንዲፈቅድ በማታለል ላይ የተመሰረቱ ናቸው። አንድ ሰራተኛ በሐሰት ኢሜይል ውስጥ የይለፍ ቃል ወይም ፓስወርድ ዳግም አስገባ የሚለውን ከተጫነ ሁኔታው ምቹ ይሆናል። የሳይበር ወንጀለኛ ለመሆን እንዴት ኮድ ማድረግ እንደሚችሉ ማወቅ አያስፈልጎትም። ከአደንዛዥ እጽ ዝውውር ወይም ከታጠቀ ዝርፊያ ጋር ሲነጻጸር የሳይበር ወንጀል የአካላዊ ጉዳት ወይም ወዲያውኑ የመታሰር አደጋን በእጅጉ ይቀንሳል። ስለ ረሞን አባስ ለመጀመሪያ ጊዜ የተሰማው ሲታሰር ነበር። በወቅቱ ትልቅ የዓለም አቀፍ የዜና ታሪክ ሆኖም ነበር። የታሰረው በዱባይ ሲሆን በጣም በፍጥነት ወደ አሜሪካ ተላልፎ ተሰጠ። ሆሽፔፒ በመባል የሚታወቀው ረሞን አባስ ለበርካታ የንግድ ኢሜል ማጭበርበሮች በምህጻረ ቃሉ ቢኢሲ ተጠያቂ ነበር። ነገር ግን እሱ ይበልጥ የሚታወቀው በኢንስታግራም ተጽዕኖ ፈጣሪነቱ ነው። በሚሊዮን የሚቆጠሩ ተከታዮችን ያፈራ ሲሆን ገንዘቡን ከየት እንደሚያመጣ ሁልጊዜ ሚስጥር ነበር። በክስ መዝገቡ መሰረት በ30 ሚሊዮን ዶላር ማጭበርበር ወንጀል ተከሷል። ሆሽፒፒን እንደ ጀግና ባናየውም ያደረጋቸውን አንዳንድ ነገሮችና አሁን ባለው የኦንላይን ማህበራዊ ሚዲያ ዓለም ውስጥ የተሳካለት ነበር ማለትም ይቻላል። ለምን ኢንስታግራም ላይ ፎቶና ቪዲዮ ያጋራል ብለው አንዳንዶች ይጠይቃሉ። መልሱ ቀላል ነው። እሱ ምንም የተለየ ምክንያት የለውም። ያደገበት ሰፈር ትንሽና አስቸጋሪና የድሃ ሰፈር ነው። አባቱ ታክሲ ይነዳ ነበር። እናቱ ደግሞ መንገድ ላይ ዳቦና ሌሎች ምግቦችን ትሸጥ ነበር። ሁልጊዜም ህልሙን ወደሚኖሩት የተንቀባረሩ የሌጎስ አካባቢዎች አሻግሮ ይመለከት ነበር። ለራሱ እንደነሱ ያለ አሊያም የተሻለ ነገር እንዲኖረውም ይመኝ ነበር። ዛሬ ከናይጄሪያ ተነስቶ አገር እያጥለቀለቀ ስላለው የኢንተርኔት ማጭበርበር በ90ዎቹ ማገባደጃ እና በ2000ዎቹ መጀመሪያ ላይ ኢንተርኔት እንደ ረሞን አባስ ባሉ ሰፈሮች ሲገባ ሰዎች ወደ ኢንተርኔት ካፌ ይጎርፉ ነበር። በ80ዎቹ እና በ90ዎቹ ስልክ በፋክስ ወይም በደብዳቤ የሚደረጉት 419 የሚባሉ የማጭበርበር ወንጀሎች ምክንያት እንደ አጭበርባሪ ይታዩ ነበር። የሆነው በናይጄሪያ አስቸጋሪ የኢኮኖሚ ወቅትና የስራ ዕድል በጠፋበት ጊዜ ነበር። ስለዚህ ያንን የወጣላቸውን ስም አምነው የተቀበሉና እንዴት ሰዎችን በማታለል ኦንላይን ገንዘብ እናገኝ የሚሉ ወጣቶች ተፈጠሩ። ነገሩ በቀላሉ በኢሜል ተጀመረ። በዚህ አይነት ማጭበርበር ምክንያት ያሁ ቮይስ ተብለው የሚጠሩ የወጣቶች ስብስብ ተፈጠረ። ስሙ የወጣው በወቅቱ በነፃ ይገኙ ከነበሩት የያሁ ኢሜሎች ነው። የናይጄሪያው የስነ ወንጀል ተመራማሪ አደዲጂ እንደተናገረው እሱ ከያሁ ቮይስ ጋር ብዙ ጊዜ አሳልፏል። እንዲያውም የእነሱን ፍላጎት ዘዴና ምን እንደሆነ ለመረዳት ለተወሰነ ጊዜ አብሯቸው ኑሯል። ከረሞን ጓደኞች ብዙዎቹን ያውቃቸው ነበር። እንደ ጓደኛ ስለማያቸው ጥሩ ግንኙነት ነበረኝ ይላል። እንደ ባጋሪ፣ አጂጉንሌ፣ ኢጆራ ባሉ የድሃ ሰፈሮች ውስጥ በጣም የታወቁ ነበሩ።
ምክንያቱም እነዚህ ቦታዎች የወደፊት እድላቸው ጠባብ የሆኑ ብዙ ወጣቶች ያሉባቸው ናቸውና። ቡሽፒፒ ወይም ራሞን አባስ በዚያ ጊዜ ከነበሩት ብልህ ልጆች አንዱ ነበር። የሳይበር ወንጀል ክህሎቱን ለማሳደግ የሚረዱትን ብዙ ሰዎች አገኘ። በናይጄሪያ መጀመሪያ አካባቢ የነበረው የሳይበር ወንጀል ከቀድሞ 419 ጋር ተመሳሳይ እንደነበር ያውቅ ነበር። ከናይጄሪያ ወደ ማሌዥያ ተዛወረ። በዚያን ጊዜ ያሁ ቦይስ በብዛት ከናይጄሪያ ወደ ማሌዥያ ይፈልሱ ነበር። ለምን ወደዚያ እንደሚሄዱ የተቀመጠ መላምት የለም። ምናልባት ሕጉ ላላ ያለ ስለነበረ ወይም የናይጄሪያ መንግስት በዚያን ጊዜ ትኩረት ስለማድረጉ አሊያም ደግሞ ስራው የሚሰራበትን የኢሜል አድራሻ የሚላክበትን ቦታ ለመደበቅ የሚያስችል ዘመናዊ የኢንተርኔት መሰረተ ልማት እዚያ ስለነበረ ሊሆን ይችላል። ብቻ ሁሉንም የሚያስፈልጉትን መሳሪያዎች በቀላሉ ለማግኘት ወደሚችልበት ቦታ ተጓዘ። ከማንኛውም ሰው የበለጠ መረጃ እንዲኖረው ይፈልግ ነበር። ለዚህም ነው አብዛኞቹ ያልደረሱበት ደረጃ ላይ የደረሰው። የተለያዩ የማጭበርበር ዘዴዎችን ይጠቀም ነበረ። አንዱ የንግድ ኢሜል ማጭበርበር፣ ቢዝነስ ኢሜል ኮምፕሮማይዝ ሲሆን ይህም እስካሁን ካሉት የኢንተርኔት ማጭበርበር ከፍተኛ ገንዘብ የሚገኝበት ነው። ዛሬ ድርጅቶችን እያጠቁ ካሉ ትልልቅ ማጭበርበሮች ቢኢሲ አንዱ ነው። ወንጀለኞቹ የአንድን ድርጅት የኢሜል አካውንት ሰብረው ይገባሉ። ድርጅቱ ትንሽም ትልቅም ሊሆን ይችላል እና የገንዘብ ዝውውር ያለበት መሆን አለበት። አንድ ኩባንያ ይመረጥና አጭበርባሪዎቹ ያንን ኩባንያ ኢላማ ያደርጋሉ። ስለ ኩባንያው ጥናት ይደረጋል። ትክክለኛውን ሰው ወይም ግለሰብ ከኩባንያው ለማግኘት ይሞክራሉ። የኢሜል ጠላፊ ወይም ሀከሩ የአንድን ሰው ኢሜል ይሰብራል። ብዙውን ጊዜ መካከለኛ ደረጃ ላይ ያለ ስራ አስኪያጅ ወይም በሂሳብ ክፍል ውስጥ ያለ ሰው ነው ሊሆን የሚችለው። አንዴ ኢሜል ውስጥ ከገቡ በኋላ ወዲያው ምንም አያደርጉም። ዝም ብለው ይቀመጣሉ፣ ይጠባበቃሉ። ኢሜሎች ሲወጡና ሲገቡ ይከታተላሉ። እናም ከኢሜሎቹ መካከል ክፍያ መጠየቂያ ደረሰኞች ወይም ኢንቮይስ ይፈልጋሉ። ክፍያ መጠየቂያ ሲመጣ የላኪውን ኢሜል በማስመሰል ልክ ዋናውን የሚመስል የሐሰት የክፍያ መጠየቂያ ደረሰኝ ያዘጋጃሉ። ከዚያም ከዚህ በፊት የላክንልህ የባንክ አካውንት ስህተት ነበር፣ አዲሱ የባንክ አካውንት ይህ ነው የሚል ተከታታይ ኢሜል ይልካሉ። የሂሳብ ክፍሉ ጥያቄዎችን በጥንቃቄ ካላየ ገንዘቡን በቀጥታ ለሌላ ሰው የመላክ እድሉ ከፍተኛ ነው። ቢኢሲ ወይንም ቢዝነስ ኢሜል ኮምፕሮማይዝ ማለት በአጭሩ ይህ ነው። ትክክለኛ ያልሆነ ሰው ገንዘብ ይጠይቃል። ከፋዩም በሚሊዮን የሚቆጠሩ ዶላሮችን ለማይገባው ሰው ይልካል። ራሞን ሁሽፒፒ ፎቶዎቹን በብዛት በኢንስታግራም ማጋራት የጀመረው ማሌዥያ ከገባ በኋላ ነው። ከሌጎስ የወጣ ልጅ እየተሳካልኝ ነው፣ የምጠቀማቸው የቅንጦት እቃዎችን እዩልኝ የሚል አይነት ሀሳብ ይዞ በኢንስታግራም ይታይ ነበር። ተከታዮቹ በጊዜ ሂደት እየጨመሩ ሄዱ። ከዚያም ሁሽፒፒ በናይጄሪያ በጣም ከታወቀው ሞንፋ ጋር ጓደኝነት ጀመረ። ሞንፋ ለተወሰነ ጊዜ ዱባይ ይኖር ነበር። እሱን ሲያይ ነው ሌላ የቅንጦት ደረጃ እንዳለ የተረዳው። ስለዚህ ከማሌዥያ እቃውን ጠቅልሎ ወደ ዱባይ ተዛወረ። ዱባይ ሲገባ ወደ ሌላ ባለሀብቶች ዓለም ነበር የገባው። ይህም የቅንጦት አፓርታማዎችን፣ በዲዛይነር ልብሶች የተሞሉ ቁም ሳጥኖችን፣ ለሱ ብቻ የተሰሩ ጫማዎችንና በፌራሪ እና ቤንትሊ መኪኖች የተሞላ የመኪና ማቆሚያን ያካትታል። አንዳንድ ጊዜ በግል አውሮፕላን ይበራል። በፎርሙላ ዋን ውድድር ላይ የክብር እንግዳ ነው። ዱባይ ውስጥ ለሚደረጉ ትልልቅ ዝግጅቶች ይጠራል። ስለዚህ በዓለም ላይ ካሉ ባለሀብቶች ተርታ ተሰለፈ። በሁሽፒፒ እና በሌሎች ያሁ ቦይስ መካከል ያለው ልዩነት እሱ ዓለም አቀፍ ደረጃ ላይ መድረሱ ነው። እሱ ግን ይህንን ተቀብሎ የቅንጦት ኑሮውን እንደ መግፋት ያሉትን ነገሮች ለማሳየት ወደ ማህበራዊ ሚዲያ ወጣ። በሁሽፒፒ 37ኛው የልደት በዓል ላይ ሁሉም ነገር የተሳካለት ይመስል ነበር። እዚህ ለመድረስ ምን ያህል ርቀት እንደመጣ ጻፈ። ያ የልደት በዓል እየተከበረ እያለ ግን ለውድቀቱ ምክንያት የሚሆኑት ነገሮች መፈጠር ጀምረው ነበር። በወንጀል ዓለም ውስጥ ትልቁን ስህተት ሰራ። ሀብቱን ለዓለም በይፋ አሳየ። ወደ ራሱ ብዙ ትኩረት ሳበ። ራሱን እንደ ብሔራዊ ጀግና ለማሳየት ሞከረ። ነገር ግን እነዚህ ሁሉ መረጃዎችን በገሃድ ሲያሳይ ስለ ራሱ ብዙ መረጃዎችን ለጠላቶች እየሰጠ ነበር።
የፌዴራል የምርመራ ቢሮ ኤፍቢአይ አንድ ካናዳዊ የገንዘብ አዘዋዋሪ ወይም በመኒ ላውንደር የተጠረጠረን ሰው አሰረ። ስሙ ጋሊብ አላማሪ ይባላል። አላማሪ ሲታሰር በስልኩ ውስጥ የውሽፒፒ ስልክ ቁጥርና የመልእክት ልውጦች ተገኙ። ኤፍቢአይ ያመነው አላማሪና ሁሽፒፒ የቢኢሲ ማጭበርበር የሚፈጽሙና ገንዘቡን በዓለም ዙሪያ የሚያዘዋውሩ የቡድን አባላት እንደነበሩ ነው። አብዛኛውን ጊዜ የኢሜል አካውንቶችን የሚሰብሩ ጠላፊዎች ይኖራሉ። ኤፍቢአይ በኋላ እንዳረጋገጠው እነዚህ ባለፉት 10 ዓመታት በዓለም ዙሪያ በቢሊዮን የሚቆጠሩ ዶላሮችን የሰረቁ በሰሜን ኮሪያ በመንግስት የሚደገፉ ጠላፊ መሆናቸውን ነው። አላማሪ ከሁሽፒፒ ጋር ይገናኛል። የባንክ አካውንት እንዳለ ይጠይቀዋል እና ትልቅ የቢኢሲ ስርቆት ሊፈጽም ሲል ሁሽፒፒ በሚሊዮን የሚቆጠሩ ዶላሮችን የሚቀበል የባንክ አካውንት ያዘጋጅለታል። የተከሰሱባቸው ወንጀሎች በማልታ የሚገኝን አንድ ባንክ 13 ሚሊዮን ዶላር ማጭበርበር፣ አንድ የአሜሪካ የህግ ድርጅትን 1 ሚሊዮን ዶላር ማጭበርበር ይገኙበታል። ትልቁ ግን በሁለት የእንግሊዝ ኩባንያዎች ላይ የተደረገ የ200 ሚሊዮን ዶላር እያንዳንዳቸው 100 ሚሊዮን ማለት ነው የኤቢሲ ሙከራ ሲሆን አንደኛው የእንግሊዝ ፕሪሚየር ሊግ የእግር ኳስ ቡድን ነበር። በሰኔ ወር መጀመሪያ ሰኔ 8 ቀን ሁሽፒፒ በአፓርታማው ሁለተኛ ፎቅ ላይ ተኝቶ ነበር። በሩ ላይ ድምፅ ተሰማ። ከዚያም በድንገት አፓርታማው በታጠቁ ሰዎች ተሞላ። መጀመሪያ የታጠቁ ዘራፊዎች መስለውት ነበር። ነገር ግን በፍጥነት የዱባይ ልዩ የጦር ኃይል መሆናቸው ታወቀ። ለጦርነት የተዘጋጁ ይመስሉ ነበር። በ24 ሰዓታት ውስጥ በአውሮፕላን ተጭኖ ወደ አሜሪካ ተላከ። የሳይበር ወንጀልን ችግር ሰዎችን በማሰር ብቻ አንፈታውም። ስንት ተጨማሪ ሰዎች በውጭ አሉ። ረሞን አባስ በዚህ ውስጥ ትልቅ ተዋናይ ቢሆንም ከጠቅላላው የስራው አደረጃጀት ውስጥ ግን ትንሹ ተዋናይ ነው። እንደ ሩሲያ እና ብራዚል ባሉ ቦታዎች ብዙ ወንጀለኞች ስላሉ የኢቢሲ ማጭበርበርን ማጥፋት በጣም ከባድ ነው። በናይጄሪያ ባለው የማጭበርበር ስም ምክንያት የህግ አስከባሪዎች ለሚፈጽሙት ወንጀል እነዚህን አጭበርባሪዎች እንደ ሰበብ ይጠቀማሉ። በድንገት መንገድ ላይ ያሉ ወጣቶችን ያለምንም ማስረጃ በሳይበር ወንጀል ማሰር ጀምረዋል። ከዚህ ቀደም በናይጄሪያ ለተፈጠረው ሰልፍ አንዱ ምክንያት ይሄ ነበር። ለሳምንታት በናይጄሪያ የፖሊስ ጥቃትን በመቃወም ሰልፎች ተካሂደዋል። ሰልፈኞቹ አሁን የተበተነው ኤስኤአርኤስ የናይጄሪያ ልዩ ኃይል ሰዎችን ያሰቃያል ሲሉም ተሰምተው ነበር። ያለምንም ፍርድ ወጣቶችን በመግደልም ይታወቃሉ። ኢንድ ኤስኤአርኤስ የተባለው እንቅስቃሴ በናይጄሪያ ትልቅ ጉዳይ ነበር። ብዙ ህይወት ጠፍቷል። እስካሁንም ወጣቶችን ለማረጋጋት እየተሞከረ ነው። የሳይበር ወንጀል የናይጄሪያ ብቻ ችግር አይደለም፣ የዓለም ሁሉ ችግር ነው። ዓለም አቀፍ የሳይበር ወንጀል ህግ ያስፈልገናል። ህግና ዓለም አቀፍ የህግ አስከባሪ ድርጅቶች ካሉን የሳይበር ወንጀልን ለመቆጣጠር ወደፊት እየተጓዝን ነው ማለት ነው። የዛሬውን አበቃው። ሰላም ቆዩኝ።